ዲፕሬሽኑ መጣ ብቸኝነቱ መጣ ፍርሃቱ መጣ እነዚህ ስሜቶች ጋር እንደው ትግሉስ ምን ይመስል ነበር በጣም ያስጠላል ከነዚህ ስሜቶች የምደበቅበት መንገድ ምንድነው የፖርን አለ የሱስ አለ የዊድ እነዚህ ነገሮች ናቸው የሚደብቁኝ which is ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል ሌላ ሰይጣን ባሻ መልኩን ቀይሮ ሰይጣን ደግሞ ይወደዋል ና እኔ ያለውልህ የጊዜያዊ ሰይጣን ነው ይሄ ደግሞ ይሸውድሃል ተመልሶ ግን ወደዛ ነው የሚያስገባሽ በቃ ትራፕ ሆንኩ 360 ዲግሪ በቃ ተያዝኩኝ ገባሽ ታሰርኩኝ which is እኔ አሁን ወይኔ ጨነቀኝ ሰው እንዳያየኝ እፈራለሁ አፍራለሁ ምናምን እሺ ምን ልሁን ልደበቅ ተደበቅኩኝ መውጣት ፈልጋለሁ ነፃነት ፍቅር ደስታ ፈልጋለሁ አልቻልኩም ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ በምን ላግኘው ይሄው አለልሽ ብሎ ሰይጣን ያቀርብልሻል መጀመሪያ ይይዝሽ አይምሮሽ ይቆጣጠረውና ያቀርብልሻል ምን ትፈልጊያለሽ ይሄ ነው በቃ ሸይ ይሻለኛል ትያለሽ because ያለሽ ምርጫ እሱ ነው ምርጫ እሱ ከዛ እሱን ታረጊያለሽ ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ ወይኔ ጉዲ ጸጸት ይመጣል ጸጸት ደግሞ ሰይጣን የሚጠቀምበት ዋንኛው እንትን ነው እንደገና ከዛ ወይኔ ተጸጸትኩ እሺ ምንድነው ማደርገው አሁን ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል ከዛ ትወጫለሽ ከዛ ትገቢያለሽ ወደ 360 ዲግሪ እንደ ሀገር እዚች ሰርክል ላይ ያለነው ገባሽ አይደለ ሶ ከዚህ እንዴት አድርገን ነው የምንወጣው which is ኢትዮጵያ ስመጣ ታስተውሻለሽ በጣም ብዙ ሰው ሲያንቋሽሽ ነበር በጣም ብዙ ሰው አስተውሳለሁ እንደም አንዲት እናት የሐዘን ልብስ ለብሳ ቀሚስ ለብሳ የጥቁር ማለት ነው ልጆች የገደልክብኝ ብላ ወጣችበት ጊዜ አስተውሳለሁ ራስህን ከዚህ ወጥቻለሁ ብለ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ተወጣላችሁ ብለ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበርም because ቆርጣው ጉድ አደረጉኝ like ቆራርጣው ተጠቀሙበት አሸነፉኝ ይሄም አሁን አንዱ የምትሰራበት መንገድ ነው በያስባለሁ ስትፈልግ በብዙ መንገድ አይደለም የምትፈተነው ያንን ፈተና አስተልፍ ጀግነት ወጣለ በያስባለሁ ትልቅ ሽንፈት ነበር ለኔ ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ እኔ ያላማ ነው ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት የ4 ሰዓት ነገር ነበር ምክር ነበር የሰጠሁት ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት ሀገር ሙሉ አየት ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን ያቀርብልሃል እነዚህ ምርጫዎች በጣም አሉ ከውሸት ደስታዎች ሰይጣን የሚያቀርባቸው እነሱ ጋር ለምንድን ነው የምትሮጠው because መውጣት አልችልም ብለ ተዳክመ አምናሃል በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጫዎች ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ እሱ ጋር ትገቢያለሽ ከዛ ውጤቱ ደግሞ ምንድነው ቁጭት ነው ጸጸት ነው ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን ገባሽ አይደለ አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው weakness point ነገር መቀየር አይችልም ሁሌም ያለፈው ህይወቱ ላይ ይኖራል ገባሽ አይደለ ከዛ ጸጸት የምንወጣው በምንድነው because ጸጸቷን ካወጣናት ከህይወታችን እናሸንፋለን ገባሽ አይደለ አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድነው በይወና ነው ለራሴ የዋህ በመሆን በመረዳት ኦኬ ፈሪ ነኝ አፍራለሁ እጨናነቃለሁ ራሴን ጠላለሁ ከሰው በታች ነኝ በያስባለሁ ግን ለራሴ የዋህ ነኝ ችግር የለውም እንዴት እዚህ እንደመጣው አላቅም እንዴት ራሴ እንደዚህ እንደጠላው አላቅም ግን ለራሴ የዋህ ሆናለሁ ዛሬ ለራሴ የዋህ ሆኜ አላቅም ባይዘው I love that እድሜ ልኬ ለራሴ ጨካኝ ነበርኩኝ ለምን ነው ራሴን ምኮረኩሞ በየቀኑ ለምን ማን ያረጋኝ ማን ያስተማረኝ ገባሻ I think ምርጫ ልን ሁሌም በየቀኑ ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግነው ማን የሰጠን በመንፈሳዊ ደረጃ ነው የተሰጠን እንደ ሀገር አንተ በታችና አንተ ቆንጆ አይደለም አንቺ እኮ እንደዚህ አይገባህም እኮ አይገባሽ ተደበቂ እንደዚህ በል ለምንድን ነው የምመርጠው ኦኬ እነዚህ ድምጾች እየሰማኋቸው ነው ግን የዋህ መሆንን መርጣለሁ ለራሴ የዋህ ሆናለሁ በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ሊየው ዛሬ እስኪ ራሴ በቃ ሊየው እስኪ ልምረጥ እስኪ ዛሬ ገባሽ አይደል አይ ነው በቃ የማይሆን ነገሮች አድርጌያለሁ ሱስ ውስጥ ነኝ በቃ ጭንቀት ውስጥ ነኝ ብልሽልት በላይ ሁሉ ነገር ተበላሽቷል ግን የዋህ ልሆን እስኪ የዛን ያቺ የይውህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ ድንገት ነው ምልሽ ያሱስ
የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሻል አለ ሃይ ተሰቃይተሃል ተጨናንቀሃል ራስን ተጠላለህ ወደ ውጭ ወጥተህ መዝናናት አልቻልክም አሁን ዊድ አለልህ ከፈለክ ይሄው ፖርን አለልህ ይሄው ያለልህ እንካ አልኮል አለልህ ጠጣ ያቀርብልሃል ያቺ ወና ምንድነው የምታደርገው መሰለሽ እንደዚህ ብለሽ እንድታስተውይ ታደርግሻለች ኃይል ይኖርሻል የእግዚአብሔር ኃይል ይኖርሻል ይውና ውስጥ ነው የሚገኘው እግዚአብሔር ልንገርሽ ለራስሽ የዋ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም ይፈራል የዛኔ የሚበዛብሽ ፈተና ልነግርሽ አልችልም ገባሽ አይደለ ግን ይሁሉ ፈተና የምታልፊ በምንድነው አይኖ ዱክክ ይያለው ወይኔ በቃ ሰውነቴ ተበላሽታል ይያለኝ ነው አይምሮዬ እየሰደበኝ ነው የዋኔን ለራሴ እንደዚህ ይያልሽ በየቀኑ የምትሄጂ ከሆነ ይውና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች እነዛ ሁሉ ሱሶች ኢቭን እያደረግሻቸውም ይያለ ግን ታቃለይ ስቃይ ውስጥ አይደለሽም ታቂያለሽ ስቃይ ውስጥ ግን አይደለሽም ነፃነት ውስጥ ነሽ ይውና ውስጥ ነሽ እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች መጥፎ ድምጾች እያሉ ይሁን በቃ ይውና ነፃነት ይሰማሻል በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ እስኪ ዛሬ ወክ ልውጣ ስፖርት ልስራ ትያለሽ እንደዛ አድርጌ ነው ያሸነፍኩት የኔ ሱስ የኔ ጭንቀት የኔም መጥፎ ሐሳቦች ምናምን ከይውና በኋላ ምን ይመጣል እግዚአብሔር ይመጣል በደንብ አድርጎ ገባሽ አይደለ እግዚአብሔርን ይዘሽ ነው ከሰይጣን ጋር የምትፋለሚው ሰይጣን አይደለም የሚቆጣጠርሽ እግዚአብሔርን ይዘሽ መፋለም ትጀምሪያለሽ ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት ነው ሱስ ውስጥ ነበርክ ማትፈልገው ህይወት ውስጥ ነበርክ እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣህበትን ቅጽበት ወይ ኢንሲደንት ታስታውሰዋለህ ያ ምን ነበር ራሴን ማጥፋት የፈለኩባት ቀን which is shelter ነበርኩኝ የብቻዬ ሩም ተሰጥቶኛል እንግዲህ ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላል በጣም ቆሽሿል የበላሁባቸው ሳህኖች አልታጠቡም ታለ በቃ ተጥሏል ሁሉ በቃ ሻወር ካደረኩኝ ገና ላይ 7 ቀን ምናምን አስቢ ውጭ ሀገር ሆኜ እኮ ነው ሻወር አለ ሙቀህ አለ ሁሉ ነገር አለ ግን በቃ የሆነ መንፈስ ተቆጣጥሯል በቃ ታስሬያለሁ እዛ ነኝ ከዛ አሸንፌ ምን አልኩኝ ራሴን ማጥፋት ፈልጋለሁ አልኩኝ ወሰንክ ወሰንኩ እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሐሳብ ጭንቅላት ውስጥ ራስን ስለማጥፋት ነው ሹክሹክታ አለ በቃ ምን ያደርግልሃል ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል ለምን እንደምትሰቃየው እድል አይደለም በቃ ምን ቢቀጣይ ሌላ ህይወት ካለ እዛ ተሞክራለህ ምናምን ያባብልሻል ራሱ ሰይጣን ነው ባይዘው ወይ ከዛ ግን ይዛኔ ራሴን ማጥፋት ፈለኩኝና ቁጭ ብዬ አሰብኩኝ ኦኬ በምን ላጥፋ ራሴ ተቀበለ definitely ገባሽ ከዛ በምን ላጥፋ ራሴ ግን ልቤ ላይ የሆነ ነገር ነው የሰማሁት የሆነ ድምጽ ሰማሁ ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች ለምን እንደሆነ አላውቅም እሷን ደግሞ ሰማታለሁ ሁሌ ትረስት አደረጋለሁ እሷን አምናታለሁ ለምን እንደሆነ አላውቅም ቲንክ እግዚአብሔር ነው የዛኔ ምን አለችኝ ያቺ ድምጽ ራስህን አይደለም ማጥፋት የፈለግከው ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው የድሮ ማንነትህን ነው ማጥፋት የፈለግከው ገባሽ ለያየኋቸው አንዳንዴ ራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት ምን ፈልግ ይመስለናል ግን እነዛ ድምጾችን ነው ማጥፋት የፈለግነው በቃ መተው የፈለግነው ወደ ኋላ መግደል የፈለግነው እነዛ ድምጾችን ነው እነዛ የበታችነት ስሜቶችን ነው ሰው አስደሳችነት እነዚህ ሁሉ ድምጾች ማጥፋት ፈልጋል ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ ዕውቀት ግን ነበርኝ እዚህ ላይ ተሰማኝ ማለት ነው ስለዚህ መሞት አይቀር የድሮ ማንነቴ መግደል ይችላል ነው ማለት ነው አልኩ which is እንደ አዲስ መጀመር ማለት ነው በአጠቃላይ ከመሞት ለምን just አልሞትም somehow የሆነ ነገር ይሞታል በእርግጠኝነት አይደለ አነጋገር ይሞታል ዝቅተኝነቴ ይሞታል ድንዋይነቴ ይሞታል እፍረቴ ፍርሃቴ ሁሉ ነገር ይሞታል ማለት ነው ይሙቱ ምናምን አገባኝ ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ which is የማይጠቅሙኝ ጓደኞች ይሞታሉ ከነዛ መጥፎ እንትኖች ውስጥ ገባሽ እነዛ ልጥፍ ያልኩባቸው የወደድኳቸው ሰዎች ይሞታሉ የማይጠቅሙኝ ናቸው ባይዘው ታሽት ታረጋለሁ ቤተሰቦቼ ለኔ ያላቸው አመለካከት ይሞታል በአጠቃላይ ከሰዎች ከኔ የሚጠብቁት ነገር መሞቱ አይቀርም ይሞታል እሱ ገባሽ ኦኬ ሰው አስደሳችነቴ ይሞታል ከዚህ በላይ ደግሞ ምንም የለም which is ሰገጥኩ ማለት ነው ገባሽ ማለት ነው ይዛኔ ቁጭ ብዬ ምን አደረኩኝ መሰለሽ እሺ ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት አዶናይ
እግዚአብሔርን ነው የምልሽ እንደ ሙቪ ፕሮዲውሰር ነው የሆንኩት በስነ ስርዓት አድርጌ ጻፍኩት አዶናይ ማን መሆን እንዳለበት የሰውነቴ ቅርጽ ጻፍኩት አረማመዴ ጻፍኩት ሰው እንዴት ሰላም እንደምል ጻፍኩት አነጋገሬ ጻፍኩት እንዴት ነው ቀና ምለው ያለኝ መኪና የምኖርበት ቤት የምደርስበት ደረጃ ሁሉም ነገር እያንዳንዱ ጻፍኩት እንደ ሙቪ ነው የምልሽ እንደ ፊልም በቃ ይሄ ነው መሆነው በቃ ይሄ እፈልጋለሁ እሆናለሁ እራመዳለሁ በየሰከንዱ ደግሞ እንደ ዘበኛ ጠብቃለሁ ይሄ መሆኔን አረጋግጣለሁ ያ የድሮ ማንነት አይመጣም በምንም ተአምር ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ which is ወደ አዲስ ቤት ሙቭ አደረኩኝ ቲክቶክ ጀመርኩኝ ቲክቶክም ከዛ በኋላ ነው ጀመርኩ እየተጃጃልኩኝ አውቄ አዲስ ማንነት የነጻነት ማንነት የኩራት ማንነት ራሱን የሚወድ ማንነት መስታወት ላይ ቆምና እኔ ማየው ምንድነው መሰለሽ ስታስጠላ የሚል ድምጽ አለ ስቲል አሁንም ባይ ዘ ወይ ግን ደግሞ አልሰማም ማን አባና አንተ እኔ አይደለም ክድት ያ መጥፎ ድምጽ መክዳት ጀመርኩኝ ከዳሁት ታዛዥ ነበርኩኝ እኮ ለዛ ድምጽ መጥፎ ነው የሚለኝ ተቀበለው ነበር በቃ ለምን እንደሆነ አላቅም በቃ እሺ ነበር አሁን አልሰማህም ማን አባና አንተ አልሰማህም ለምን አባና ነው ዝቅ የምታደርገኝ ማን ስለሆንኩ ነው አይ ቲንክ ንዴትም ይጠቅመናል አንዴ ባይ ዘ ወይ ንዴት ከድክመት ያወጣናል መናደድ ጀመርኩኝ ቀራሴና ያለው መስታወት ላይ ዊስ ታስጠላ ወፍራም ነው ዝም በል ወፍራም አይደለም ገራሚ ቅርጽ ነው ያለኝ ከዛ እምነት ተነስቼ ስፖርት መሄድ ጀመርኩኝ አቅም አገኘ ይሄ መነሳት የሚሄድ በሁለት ዓመት ያላገኘሁትም የሰውነት ለውጥ በ6 ወር አገኘሁት ለምን እምነቴን ቀየርኩታ ነኝ አመንኩኝ ያ ሰውነት የኔ ነው ወይ ከሐሳብ ነው ብዙ ነገር የሚጀምረው በቃ ስናምንበት ያመንበት ነገር ሁሉ ይሆናል